ሰላም ሰላም ውድ የዩቲዩብ ተከታታዮች፣ ዛሬ እንግዲህ በአዲስ መረጃ እና በአዲስ ዜና መጥተናል። ሰሞኑን እንግዲህ በህጻጽ ላይ የሚፈጠረውን ነገር ሁላችንም እናውቃለን እና በዚህ ምክንያት በጣም ብዙ ቲክቶከሮች ወደ ህጻጽ ከተማ ሄደው ድጋፍ እያደረጉ ነው። እነ ጆን ዳንኤል ብዙ እና አዶናይም እነ ፍራይዴ ናይንቲሶችም ሁሉም እዛ ናቸው። እና እንግዲህ ሰሞኑን እየተፈጠረ ባለው ነገር እንግዲህ ድጋፍ በደንብ እያሰባሰቡ ነው ቲክቶከሮች። በዚህ ምክንያት እንግዲህ ምስጋና ይገባቸዋል። እውነት ለመናገር አሁን ላይ ካለው ነባራዊ ሁኔታ ሶሻል ሚዲያ ላይ በደንብ የሚንቀሳቀሱ ሰዎች ናቸው ይህንን ርብርብ እያደረጉ የሚገኘው። እና አዶናይ ደግሞ በጆን ዳንኤል ዙሪያ መልስ ሰጥቷል። አዶናይ እንግዲህ በጆን ዳንኤል ምክንያት መልስ የሰጠበት ምክንያት ህጻጽ ላይ ሂዶ እንደዚህ መሸከም ወይንም ለቪዲዮ ለቀረጻ ለታይታ መሆን የለበትም። ማድረግ ያለብን ሁላችንም እዚሁ ሁነን ገንዘብ በማሰባሰብ በጸሎት በመርዳት የተለያዩ ነገሮችን በማድረግ ነው እንጂ ግዴታ እኔ ህጻጽ ድረስ ሂጄ እንደዚህ አይነት ለቪዲዮ ለታይታ መስራት የለብኝም የሚል እንግዲህ ፖስቱ ወይንም እንግዲህ አይታችኋል ብዬ ተስፋ አደርጋለሁ። እና ያው አዶናይም ባለው አቅም በጣም ከሚገባው በላይ አሳይቶናል። ሳይሄድ ብቻ እዚሁ ባለበት ወደ 12 ሚሊዮን 13 ሚሊዮን አካባቢ አሰባስቧል። ያው ቲክቶከሮቹ እዛ ከሄዱት በላይ ነው ያሰባሰበው እና ለዚህም በጣም ይለያል። በጣም ሊመሰገን ይገባል ስለ እውነቱ አዶናይ። እና በዚህም የተነሳ ብዙ ቲክቶከሮች ያልሄዱ ቲክቶከሮችም አሉ። ያው ከሴቶችም ብዙ ያልሄዱ ቲክቶከሮች አሉ። ይህም ጥያቄ አስነስቷል። በአሁን ሰዓት ሁሉም ህጻጽ ላይ ያሉት አካባቢ ሁሉም እርዳታ ነው የሚሹት እንጂ በአሁን ሰዓት ሌላ ነገር መስራት እንደሌለብን ብዙ ቲክቶከሮችም እየተናገሩ ነው። እርዳታ ነው የሚፈልጉት፣ ድጋፍ ነው የሚፈልጉት፣ እነሱ ጸሎት ነው የሚፈልጉት፣ ምግብ ነው የሚፈልጉት፣ ይሄን ነው የሚፈልጉት እና ቲክቶከሮች ያው ምስጋና ይገባቸዋል እንዳልኳችሁ። ሌላው ጉዳይ ስለ እስጢፎ ነው። እስጢፎ በአሁን ሰዓት ላይ እንግዲህ የራሱን ክሊፕ ለመስራት ይሁን ዱባይ ላይ ነው የሚገኘው። ይህ ነገር ደግሞ በጣም እያነጋገረ ነው። ምክንያቱም ሰው በተረድ መረዳት ባለበት ሰዓት እሱ እዛ ነው ያለው እና ይሄን ደግሞ ተከታዮቹንም ወይንም የኢትዮጵያን ሕዝብ በጣም ብዙውን እያስተዛዘበ ነው የሚገኘው። በአሁን ሰዓት እርዳታ በሚሻበት ሰዓት እንደዚህ አይነት ቪዲዮ የመስራት ምናምን ተገቢ አይደለም። እርዳታ ነው የሚሹት፣ እርዳታ ነው የሚፈልጉት። በአሁን ላይ ቲክቶከሮች እንግዲህ ሶሻል ሚዲያ ላይ ማበረታታት አይደለም አሁን እሱ እያደረገ ያለው አለሁላችሁ ድጋፍ እናድርግ ነው። እሱን አይደለም የሚፈልገው። አሁንም ተናግረዋል። በጣም ብዙ ሰዎች የሚፈልጉት በቦታው ሂደው ወይንም እዚህ ባሉበትም ሆኖ ማሰባሰብ ነው እና እስጢፎ ትንሽ ስለሱ እየተነገረ ነው፣ እያሰባሰበም አይደለም። ያው የራሱን ቪዲዮ ነው እየሰራ ያለው፣ እዚህ አይደለም እንደሚታወቀው እና ይሄ ነገር ትንሽ የኢትዮጵያን ሕዝብ አስደብሯልም እና እያነጋገርም ነው የሚገኘው። ያው ህጻጽ ላይም ደብረ ብርሃን ላይም ለሚገኙ ወገኖቻችን እንድረስላችሁ ሁላችንም ባለን አቅም። በእንግዲህ በገንዘብ የማይችሉትም በጸሎትም መርዳት እንደሚቻል አይተናል። ሌላው ጉዳያችን የሚሆነው ስለ ታኩር ነው። እንግዲህ አዲስ በወጣ መረጃ ምክንያት ትላንትና ታኩሪም ደብረ ብርሃን ላይ ለሚገኘው ተፈናቃዮች ስብስ እያሰባሰበ ነው። በጣም ታኩሪ በጣም ትልቅ ስራ እየሰራ ነው የሚገኘው ታኩር። እንግዲህ ትላንትና በተሰማ አዲስ መረጃ መሰረት እንግዲህ ትላንትና ወደ ለሱ 5 ሚሊዮን ብር እንግዲህ ባለሀብቱ ወርቁ አይተነው 5 ሚሊዮን ብር ድጋፍ አድርጎለታል። ወርቁ አይተነው ደግሞ እስከ 200 ሚሊዮን በጀት አድርጓል ለነሱ የሱ ድርጅት እርዳታ ለማድረግ። ይህ የማይታሰብ ነገር ነው። አዲስ ነገርም ተብሎ እንግዲህ እየተነጋገረ ነው ሶሻል ሚዲያው ላይ። ታኩርም እንግዲህ ድርጅቱ በሱ ስም ምክንያት 5 ሚሊዮን ብር ድጋፍ ተደርጎልሃል ተብሎ እንግዲህ ማታ ላይ በነበረው የገንዘብ ማሰባሰቢያ ሂደት ቃል ተገብቶለታል። ታኩር ያንሰዋል፣ እውነት ለመናገር ያንሰዋል። ታኩር በጣም ድምፁን አጥፍቶ የሚሰራ ጎበዝ፣ በጣም ከጭንቅላቱ በላይ የሚያስብ ከእድሜው በላይ የሚያስብ ጎበዝ ነው እና እንግዲህ ትላንትናም በተሰማ መረጃ
ብዙ ቲክቶከሮች ከትግራይ ክልል ተመልሰዋል እና ያንን በማስመልከትም ጆን ዳንኤልም አሁን ላይ ያንን ነገር ሰምቶ ደብረ ብርሃን ላይ የሚከናወነውን ነገር ሰምቶ እኔም ድጋፍ አደርጋለሁ፣ የሚያስፈልገውን ነገር እመጣለሁ፣ የሚያስፈልገውን ነገር እልካለሁ ብሎ እንግዲህ ማታ ቃል ገብቷል እና የታኩር ነገር ብቻ ቲክቶክ ላይም ማህበራዊ ሚዲያ ላይም ብዙ መነጋገሪያ ነው እና የታኩር ጉዳይ በጣም 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 ማነጋገሪያ ሆኗል። ያው ባልታሰበ ሁኔታ ነው የሆነ የሚያስደስት ነገርም የሚመጣው። እንደሚባለውም የታኩር አሳየን። ያው እረዳለሁ ብሎ ለወገኔ ለህዝብ ያለው ብሎ ምክንያቱም አመጣጡን ያውቅበታል። ታኩር ከምን አይነት ማህበረሰብ እንደመጣ ስለሚያውቅ ሁሉን ነገር መስራት አይሰለቸውም። ያው እሱ በሚያደርገው ርብርብ እረዳለሁ ብሎ እንግዲህ እንደምታዩት ያልታሰበ ነገር ነው የገጠመው። እዚህም እንግዲህ በጣም ማታ ላይ በነበረው ላይቭ ላይ በጣም ብዙ ቤተሰቦች ተደስተዋል በሱ ባለሀብቱ ይሄንን ነገር ለሱ ድጋፍ በማድረጋቸው ለታኩር በጣም ደስተኛ ናቸው። እንግዲህ እንደሰማችሁት እንዳያችሁትም ማየት ትችላላችሁ። በጣም ይሄ ነገር ላንተም ያንስሃል የሚል አስተያየት ሰጥቶታል ባለሀብቱ። እንግዲህ ደብረ ብርሃን ላይ አሁንም መታወቅ ያለበት ብዙ ሕጻጽ ላይ እንዳሉት ብዙ እርዳታ የሚሹ አሉ። በጣም ብዙ ተፈናቅለው ያሉ ማለት ነው። እነሱ እንግዲህ እንደዚሁ እንደኛ ሰዎች እንዲህ ሶሻል ሚዲያ ላይ የሚንቀሳቀስ ሰው እርዳታ ካላረገላቸው በስተቀር ማንም እንደማያደርግ በረሃብ ነው የሚያልቁት። በረሃብ ነው። ልጆች ናቸው፣ ጎልማሶች አሉ እና በጣም ያሳዝናል ያለው ሁኔታ። ስለዚህ ሁላችንም እንግዲህ በምንችለው ነገር እንግዲህ እርዳታ ማድረግ ያስፈልገናል። ያው የሚችል ደግሞ በአቅሙ ሄዶ ያው በሚችለው አቅሙ እንግዲህ ልብስም ሊሆን ይችላል፣ የሚጠጣም ነገር ሊሆን ይችላል። ብቻ እርዳታ የሚያሻየው ነገር በጣም ያስፈልጋል። አሁን ላይ ሙሉ የኢትዮጵያ ሕዝብ ተባብሮ እንግዲህ እንዲህ ችግር በሚፈጠር ሰዓት ችግሩን አንድ ላይ በመፍታት እንግዲህ ኮሮና ላይ የነበረው ነገር ይታወቃል፣ እንዴት ሲኮን እንደነበረ ተባብረን ነው ያንን ነገር ያለፍነው። አሁንም ላይ እንግዲህ ይሄ ከኮሮና አይተናነስም። ድርቅ ህዝባችን ነው እያለቀ ያለው፣ ህዝባችን ነው እየተጎዳ ያለው፣ ህዝባችን ነው እየተራበ ያለው፣ ህዝባችን ነው እየሞተ ያለው። ስለዚህ እኔ ማስተላለፍ የምፈልግ ሁላችንም ባለን አቅም ተባብረን ይሄን ነገር እነሱ ካሉበት ሁኔታ አውጥተናቸው ነበረ ተብሎ እንዲወራ ማድረግ አለብን። በተለይ ተህጻጽ ላይ ያሉት አዛውንቶች በጣም ነው የሚያሳዝኑት። ለመጠጣት እንኳን በግድ ነው እየጠጡ ያሉት። በጣም ሰው ይዟቸው እንግዲህ በጣም ከመዳከማቸው የተነሳ ማለት ነው። እንግዲህ በጣም ነው ማዝነው፣ በጣም ያሳዝናል። ብቻ አሁንም ማስተላለፍ የምፈልገው መልዕክት ሁላችንም ተባብረን በቃ የሰው ልጅ ነን፣ ኢትዮጵያዊ ነን፣ አንድ ሀገር ውስጥ ነው እየኖርን ያለ ነው እና እርዳታ ይሻሉ፣ በጣም እርዳታ ይሻሉ። አንዴ ጨክነን ሁላችንም ተባብረን ከረዳን ይሄ ነገር የማያልፍ ነገር የለም፣ ያልፋል። እና ውድ የዩቲዩብ ተከታታዮች እንግዲህ አዳዲስ ነገር እንዲኖር አዳዲስ ነገር መስማት የምትፈልጉ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። አዳዲስ ነገር እንደዚህ በጣም ብዙ ስራዎች ይኖራሉ። እናንተ ብቻ ሰብስክራይብ በማድረግ ቤተሰብ ይሁኑ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ሰላም ሁኑ።